ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች ለዛሬ ሐምሌ 12 የተሰሙትን ዜናዎች ወደ እናንተ ይዘንላችሁ እንቀርባለን። በቅድሚያም አርዕስቶች። እንግሊዝ ብሔራዊ ቡድን ፈረንሳይን 6-4 በሆነ አስገራሚ ውጤት በማሸነፍ ማጠናቀቁን አረጋግጧል። ቼልሲ የአርሰናል ቀዳሚ የዝውውር እቅድ የነበረው ሞርጋን ሮጀርስን ውል በመጥለፍ ተጫዋቹን ለማስፈረም መስማማቱ ተገልጿል። በኬቭ ላይ አስደንጋጭ የሚሳኤል ናዳ እንደወረደ ተሰምቷል። አሜሪካ በኢራን ጥቃት ወታደሮቿ መገደላቸውን በይፋ አምናለች። በኬቭ ላይ አስደንጋጭ የሚሳኤል ናዳ እንደወረደ ተሰምቷል። ሐምሌ 12 ቀን 2018 ዓ.ም የተሰሙትን ዜናዎች ወደ እናንተ ይዤላችሁ ቀርባለሁ። ይህ ኢትዮ ኒውስ ላይን ነው። ሩሲያ በዩክሬን መዲና ኬቭ እና በአካባቢዋ ባሉ ክልሎች ላይ እጅግ አውዳሚና መጠነ ሰፊ የባላስቲክ ሚሳኤል ጥቃት መሰንዘሯ ተሰምቷል። በጥቃቱ ምክንያት በአሁኑ ሰዓት በከተማ የድንገተኛ አደጋ ማስጠንቀቂያዎች የታወጀ ሲሆን በተለያዩ አካባቢዎች ተከታታይና ከፍተኛ የፍንዳታ ድምጾች እየተሰሙ መሆኑም ተረጋግጧል። የሀገር ውስጥ የክትትል ምንጮች እንደገለጹት ከሆነ በጥቂት ደቂቃ ውስጥ ብቻ ከ6 እስከ 12 የሚደርሱ የባላስቲክ ሚሳኤሎች በከፍተኛ ፍጥነት ወደ ዋና ከተማዋ አቅጣጫ እየተወረወሩ መግባታቸውን ተመላክቷል። ይህም ተከትሎ በከተማ ላይ ከፍተኛ ውጥረትና ስጋትም ሰፍኗል። የሚሳኤል ስብርባሪዎች በኬቭ 5 ወረዳዎች ላይ በመውደቃቸው የመኖሪያ ቤቶች፣ የንግድ ማዕከላትና የአስተዳደር ህንፃዎች ላይ ከባድ የእሳት አደጋ አስከትሏል። እስካሁን በተገኘው መረጃ ቢያንስ የአንድ ሰው ህይወት ሲያልፍ 8 ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል። የዩክሬን የመከላከያ ስርዓት ሚሳኤሎችን ለመመከት ጥረት ያደረገ ቢሆንም የኢንተርሴፕተር እጥረት በመኖሩ ከተማዋ ለከፋ አደጋ መጋለጧ ተነግሯል። ሁኔታው አሁንም በቅርብ ክትትል ላይ ይገኛል ተብሏል። ዋሽንግተን እውነታውን ለመደበቅ አልቻለችም። አሜሪካ በኢራን ጥቃት ወታደሮቿ መገደላቸውን በይፋ አምናለች። በመካከለኛው ምስራቅ የተቀሰቀሰውን ከፍተኛ ወታደራዊ ውጥረት ተከትሎ የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን በዮርዳኖስ በሚገኘው የጦር ሰፈሯ ላይ በደረሰው የኢራን ጥቃት የሁለት አሜሪካውያን ወታደሮች ህይወት ማለፉን በይፋ አምኖ ተቀብሏል። የአሜሪካ መካከለኛ እዝ ዛሬ ባወጣው መግለጫ የኢራን ጦር በሰነዘረው መጠነ ሰፊ ባላስቲክ ሚሳኤል እና የሰልባ ድሮን ጥቃት 2 ወታደሮች ወዲያውኑ መገደላቸውን ያረጋገጠ ሲሆን አንድ ሌላ ወታደር ደግሞ የደረሰበት ጠፍቶ ፍለጋ የተደረገበት መሆኑን አምኗል። አሜሪካ የደረሰባትን ከባድ የሰው ኃይል ጉዳት ይፋ ለማድረግ የዘገየ ሲሆን መከላከያ ሚኒስትሩ የወታደሮቹ ማንነት ለመግለጽ የፈለገው የሟቾች ቤተሰብ ይፋዊ ማሳወቂያ ከደረሳቸው በኋላ መሆኑንም አስታውቋል። በጥቃቱ ሳቢያ የቆሰሉ ሌሎች 4 የአሜሪካ ወታደሮች በዮርዳኖስ በሚገኙ የሕክምና ማዕከላት አስቸኳይ የሕክምና እርዳታ ተደርጎላቸው መለቀቃቸውም መግለጫው ተካቷል። የአሜሪካ መካከለኛ ህዝብ መግለጫው በዮርዳኖስ በነበረው ወታደራዊ ይዞታዎች ላይ የተሰነዘረውን ጥቃት ከባድ ነበር፣ የሁለት ጀግኖቻችን መገደልና የአንዱን መጥፋት በሐዘን እናረጋግጣለንም ብሏል። ይህ የአሜሪካ ወታደራዊ የበላይነት የተፈታተነ ጥቃት የወጣው በአሜሪካውያንነት ተደርሶ የነበረውን ጊዜያዊ የተኩስ አቁም ሲስፋየር ስምምነት ባለፈው ሳምንት መፍረሱን ተከትሎ ነው። ስምምነቱ ከፈረሰ በኋላ ላለፉት 7 ቀናት ሁለቱ ሀገራት እርስ በርሳቸው አስገራሚ አየር ጥቃቶችን ሲለዋወጡ የቆዩ ሲሆን አሜሪካ በኢራን ስትራቴጂካዊ ይዞታዎች ላይ የአየር ድብደባ ስትፈጽም ሰንብታለች። ኢራንም በበኩሏ በዮርዳኖስ በሚገኘው የአሜሪካ የጦር ሰፈር ላይ የወሰደችው እርምጃ የአሜሪካን ጥቃት ለመመከት የተደረገ መሆኑን፣ ጥቃቱ በኩዌት እና በባህሬን የሚገኙ የነዳጅና የውሃ ማጣሪያ ጣቢያዎችን ጭምር ያካተተ መሆኑን አስታውቃለች። አሜሪካ ጉዳቱን አምና ከተቀበለች መግለጫ ጥቂት ደቂቃዎች በኋላ የኢራን ጠቅላይ መሪ ሙንታጀባ ካመኒ በሀገሪቱ ብሔራዊ ቴሌቪዥን ቀርቦ አሜሪካ ጥቃቱን ካላቆመች መቼም የማይረሳ የጦርነት ትምህርት እንሰጣታለን ሲሉ ዝተዋል። መሪው አክሎም የፕሬዝዳንት ዶናልድ ትራምፕን ፊርማ ዋጋ ቢስና ተቀባይነት የሌለው ሲሉ አጣጥለውታል። በአሁኑ ወቅት በሁለቱ ሀያላን መካከል ያለው ፊርማ የዓለምን ሩብ የነዳጅ ትራፊክ የሚያስተናግደው የሆርሙዝ ስትሬት የባህር መስመር መቆጣጠር ላይ ያተኮረ ሲሆን በግጭቱ ምክንያት በዓለም አቀፍ ደረጃ የነዳጅና የሸቀጦች ዋጋ በከፍተኛ ሁኔታ ማሻቀብም ጀምሯል ተብሏል። ቼልሲ የአርሰናል ቀዳሚ የዝውውር እቅድ የነበረው ሞርጋን ሮጀርስን ውል በመጥለፍ ተጫዋቹን ለማስፈረም መስማማቱ ተገለጸ። ቼልሲ አርሰናል ዋነኛ የዝውውር ኢላማ አድርጎት የነበረውን የ23 ዓመቱን እንግሊዛዊ ሁለገብ የፊት መስመር ተጫዋች ሞርጋን ሮጀርስን
ሪከርድ በሆነ ዋጋ ማለትም በ117 ሚሊዮን ፓውንድ የዝውውር ሂሳብ በአስቶን ቪላ ለማስፈረም ሙሉ ስምምነት ላይም እንደደረሰ ተሰምቷል። ይህ ዝውውር ተጫዋቹን በእንግሊዝ እግር ኳስ ታሪክ ውዱ እንግሊዛዊ ተጫዋች የሚያደርገው ሲሆን በቼልሲ ቤትም የሞይስ ካይሴዶን የዝውውር ሪከርድ የሚበልጥም ይሆናል። ሞርጋን ሮጀርስ በአስቶን ቪላ ቤት በነበረው ቆይታ በሁሉም ውድድሮች 55 ጨዋታዎችን አድርጎ 14 ግቦችን ማስቆጠር የቻለ ሲሆን 11 ለግብ የሚሆኑ ኳሶችንም አመቻችቶ አቀብሏል። ተጫዋቹ ከእንግሊዝ ብሔራዊ ቡድን ጋር በነበረው የዓለም ዋንጫ ጉዞ ሲመለስ ቀጣዩ ሰኞ የሕክምና አድርጎ የ6 ዓመት ውል በስታንፎርድ ብሪጅ ይፈርማል ተብሎም ይጠበቃል። እጅግ አስደናቂና ግብ የበዛበት የዓለም ዋንጫ የሶስተኛ ደረጃ ፍልሚያ የእንግሊዝ ብሔራዊ ቡድን ፈረንሳይን 6-4 በሆነ አስገራሚ ውጤት በማሸነፍ ማጠናቀቁን አረጋግጧል። ጨዋታው በግብ ማዕበል የታጀበና እስከ መጨረሻው ደቂቃ እጅግ አዝናኝ የነበረ ሲሆን በጨዋታው ፈረንሳይ 4 ለእንግሊዝ 6 በሆነ ውጤት ተሸንፋለች። ለእንግሊዝ የድል ግቦችን ያስቆጠሩት ዴክላን ራይስ በ3ኛው ደቂቃ፣ እዝሪ ኮንሳ በ18ኛው ደቂቃ፣ ቡካዮ ሳካ በ37ኛው፣ በ45 በተጨማሪ 1 ደቂቃ እና በ87ኛው ደቂቃ በፍጹም ቅጣት ምት ሃትሪክ በመስራት ሲሆን ጁድ ቤሊንጋም በ90 በተጨመረው 8ኛው ደቂቃ 6ኛውን ጎል አክሏል። ለፈረንሳይ ማስተካከያ ግቦቹን ያስቆጠሩት ኪሊያን ምባፔ በ48ኛው እና በ66ኛው ደቂቃ፣ ብራድሊ ባርኮላ በ54ኛው ደቂቃ ሲሆን ኡስማን ዴምቤሌ በ90ኛው ደቂቃ አልፎ በ6ኛው ደቂቃ 4ኛውን ጎል አስቆጥሯል። ፈረንሳይ በጨዋታው ተሸንፋ 3ኛ ደረጃ ማጣቷ የደጋፊዎችን ልብ ቢሰብርም ድንቁ ኮከብ ኪሊያን ምባፔ ግን በዓለም እግር ኳስ ታሪክ ውስጥ ፈጽሞ የማይረሳ አዲስ ታሪክ መጻፍ ችሏል። ምባፔ በዚህ ጨዋታ ባስቆጠራቸው 2 ግቦች ምባፔ በዓለም ዋንጫ ታሪክ 22ኛ ጎሉን በማስቆጠር የውድድሩን የምንጊዜም ኮከብ ግብ አግቢነት ሪከርድ ሙሉ በሙሉ የግሉ አድርጓል። አንድ ቀሪ ጨዋታ ያለው አርጀንቲናዊው ድንቅ ኮከብ ሊዮኔል ሜሲ በዓለም ዋንጫው 21 ጎሎችን ማስቆጠሩ የሚታወስ ሲሆን ምባፔ ግን በ22 ጎሎች ቀድሞታል። በተጨማሪም ምባፔ በዘንድሮ የዓለም ዋንጫ ውድድር ላይ ብቻ ያስቆጠረውን የግብ መጠን ወደ 10 ከፍ ማድረግም ችሏል። ከኮከብ ግብ አግቢነቱ በተጨማሪ በውድድሩ ላይ በ14 ጎሎች ላይ ቀጥተኛ ተሳትፎ በማድረግ ቀዳሚ መሆንም ችሏል። ኪሊያን ምባፔ ታሪካዊ 22 የዓለም ዋንጫ ጎል ማስቆጠር የቻለው ባደረጋቸው ያለ ጨዋታዎች ላይ ብቻ መሆኑ ስኬቱን ይበልጥ አስደማሚ ያደርገዋል። እንግሊዝ በቡድን ስራ ላይ የበላይነቱን ወስዳ ጨዋታውን ብታሸንፍም ይህ የዓለም ዋንጫ ግን በኪሊያን ምባፔ የግል ታሪክ ሰሪነት ለዘላለም ሲታወስም ይኖራል። የ27 ዓመቱ ፈረንሳዊ ኮከብ ገና በወጣትነቱ የዓለም እግር ኳስን በበላይነት የመራ መሆኑን በድጋሚ አስመስክሯል።